አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበሯችሁ የዩቱብ ተከታታዮች ሰላም ብያለሁ ሁላችሁንም። ዛሬ እንደምታዩት እንግዲህ የምንሰራው ኢዳን መሳሊያ ይባላል ማለት ነው። የሚያስፈልገን እንደምታዩት እንግዲህ አንድ ራስ ሽንኩርት በቁመቱ አንድ ራስ ሽንኩርት በቂ ነው ማለት ነው በቁመቱ እና ሱዱሩል ዲጃጅ እና የሚያስፈልገን ሱዱሩል ዲጃጅ ነው። ሌላው ደግሞ ይሄ ነው ማለት ነው። ባህራት አንጠቀምም፣ ምክንያቱም ይሄ ሁሉም ነገር ስላለው የኢዳሙ ሶስ ነው ማለት ነው። ስለዚህ ሌላ አንጠቀምም ማለት ነው። ባህራት አንጠቀምም። ይሄንን ነው የምናደርገው። አብረን እንመልከት። ሽንኩርቱን እንደዚህ በደንብ ከጠበስነው በኋላ የሽንኩርቱ ጣዕምና እንዲኖረው ትንሽ ቀላ ይበልልን ማለት ነው። አሁን እንግዲህ እንደዚህ ቀላ ከጠልን በኋላ የምንጨምረው ይህንን ነው ማለት ነው። በሽንኩርቱ እንደዚህ በደንብ ካቀላቀልነው በኋላ እንግዲህ እንደዚህ ካደረግን በኋላ እንደምታዩት አሁን እንግዲህ የምንጨምረው ይሄንን ነው ማለት ነው። ይኸው እንደምታዩት እንግዲህ ጨምሬያለሁ። እንደምታዩት ቅመምም ሁሉም ነገር ስላለው ምንም አያስፈልገውም ማለት ነው። እና ከነጭ ሩዝ ጋር ማሻአላህ ተባረከ ረህማን በጣም ነው የሚጠማው። እንደዛ አድርገን ተበሰለልን በኋላ ትንሽዬ ውሃ ብቻ ነው ጠብ የምናደርገው እንዲበስልልን። ሱዱሩል ዲጃጅ ሲጀመር አይቆይም። በዚህ መልኩ ማለት ነው። አሁን ደግሞ ነጭ ሩዝ እንሰራለን ለብቻው ማለት ነው። እዚህ ደግሞ እንደምታዩት ትንሽዬ ሩዝ እጃለሁ። ምክንያቱም ሰዎቼ የሉም፣ እኔና ሴት ቤቱ ብቻ ስለሆን ብዙም ሩዝ አያስፈልገንም ማለት ነው። እንደምታዩት እዚህ ጋር ኃይል የሚያስፈልገን ምንድን ነው የሚባለው ላይ ላህልና ቅርንፉድ አይደለም ገርፋ ከድምፄ ጋር እኮ በቃ ተምታታብኝ ማለት ነው። እና ትንሽዬ ጨው የሚያስፈልገን ያው ትንሽዬ ጨው ነው ማለት ነው። እንደዛ አድርገን እናበስላለን ማለት ነው። ኢዳማችን ደግሞ እዚህ እንግዲህ ዋው ገረፋ እንደምታዩት ማሻአላህ በስና
ውዶች። እዚህ ጋር ደግሞ እንደምታዩት እኛ ያለ ቃሪያ አይሆንልንም። ሰዎች የተፈጨ ቃሪያ በጣም ነው የሚወዱት። ከዛ እንደዛ አድርገን እንፈጫለን ኢንሻአላህ። ከዛ ደግሞ ሎሚውን ፍሬው እንዳይገባብን እንደዛ አድርገን እንጨምቃለን ማለት ነው። ያው እንደምታውቁ ዳጭን ጨረስ ነው። አሁን ትንሽ ጨው ነው የምናደርገው። ጨው ጨምሬያለሁ። አሁን እንፈጨዋለን። ሩዛችን በዚህ መልኩ በስሎልናል እንደምታውቁ። በዚህ መልኩ ፈጭተን ጨርሰናል እንደምታዩት። ያው እንደምታዩት እንግዲህ ጃሂዝ ሆኗል ማለት ነው። ይቅርታ ትንሽ ድምፄን ይዞኛል። ቆንጆ የሆነ ሩዝ መሳሊያ